السلام عليكم ورحمة الله تعالى وبركاته. لب ولد فيلم أيتن እናለቅሳለን። ልብ ወለድ ታሪክ አንብበን እናለቅሳለን። ያፈቀርነው ሰው ሲከዳን እናለቅሳለን። ለተለያዩ ዱንያዊ ነገሮች እናለቅሳለን። አላህ ስብሓነሁ ወተዓላ ፍራቻ አስለቅሶናል። የወንጀላችን መብዛት አሳስቦን ያውቃል። የቀብር ፈተና ጭንቀት አሳስቦን ያውቃል። የጉዞአችን ርቀት የስንቃችን ማነስ አሳሰበን። ስለ ሞት ሲወራ ጆሮአችንን እንደፍናለን፣ አይናችንን እንይዛለን። ሞት ግን አልቀረልንም። አዎ መንገደኞች ነን። ሳንፈልግ እንደመጣን ሳንፈልግ እንሄዳለን። ወደድንም ጠላንም አንድ ቀን አሁን ከቆምንባት ምድር ውስጥ እያንዳንዳችን እንገባለን። ያኔ ዛሬ ከጠዋት እስከ ማታ የለፋንለት ውድ ጊዜያችንን ያቃጠልንለት ያለቀስንለት ከሰዎች ጋር የተባላንለት ከሶላታችን ያዘናጋን አላህን ያስረሳን ነገር ሁሉ ከንቱ እንደነበረ እንረዳለን። ያኔ ሁለተኛ ቻንስ የለም። ቤተሰብ፣ ዝና፣ ሀብት፣ ስልጣን፣ ዛሬ የተመካንባቸው ነገሮች ሁሉ አይጠቅሙንም። ሚስት ሌላ ታገባለች፣ ሀብት ወራሽ ይካፈሏል። ስራው አይቋረጥም፣ ሌላ ሰው ይተካበታል። ዱንያዊ ነገሮች ሁሉ ዛሬ ከአላህ ያዘናጉን፣ ከዒባዳ ያዘናጉን ነገሮች ሁሉ ቀብር ውስጥ አይጠቅሙንም። ለዚህም ረሱላችን ዓለይሂ ሰላቱ ወሰላም አራዳ ብሎ ማለት ራሱን ከሐራም ጠብቆ ከሞት በኋላ ላለው ህይወት የሰራ ነው ያሉን። ከሞት በላይ ምን መካሪ አለ ወዳጆቼ? መቼ ነው ወደ አላህ የምንመለሰው ታዲያ? ነገ? እስከ ነገ ለመቆየታችን ለማደራችን ምን ዋስትና አለ ወዳጆቼ? ቁጭት የማይጠቅምባት ቀን ከመምጣቷ በፊት ወደ አላህ እንመለስ። ያ ጀማዓተል ኸይር፣ አላህ ይቅር ባይ አዛኝ ነው። ከኛ የሚጠበቀው በጸጸት መመለስና ቀጥ ማለት ብቻ ነው። ሞት ሳይቀድመን ከአላህ ጋር እንታረቅ። ሞትን ትፈራላችሁ እንዴ? የሆነ ሰውዬ አንድን አባት ጠየቀው፣ የቤተሰብህ አባላት ስንት ናቸው? 7 ናቸው አለው። 5ቱ ብቻ ናቸው እዚህ የሚታዩ አለው። 2ቱ እዚያ ዛፍ ስር ናቸው አለው። ሰውየው ዛፉ ስር ሄዶ ሲመለከት 2 መቃብሮችን አየ። ከዚህ አባት ሐሳብ የተረዳው ነገር ቢኖር ሞት ከቤተሰቡ እንዳልቆራረጠው ነው። አዎ ሞት ዞር ማለት ነው። ከአንድ ሁኔታ ወደ ሌላ ሁኔታ መሸጋገር። ስለሆነም ከቤተሰብ ቁጥር አይቀንስም፣ ጠፍቶ መቅረትም አይደለም። ኋላ ላይ መገናኘት አለና። ወደ አላህ የሄደ ሰው ከአንድ ዓለም ወደ ሌላ ዓለም ነው የተሸጋገረው። ወደሱ ለሄደ አማኝም ወንድምም ሆነ እህት መፍራት የለብንም። ምክንያቱም አላህ እኛ ለራሳችን ከምናዝነው በላይ ለኛ አዛኝ ነውና። ከሞት አንጻር መጥፎን እያሰቡ መደናገጥ፣ መባነንና ተስፋ መቁረጥ አያዋጣም። ባይሆን የሚሻለው ሞትን ማስታወሱ ነው። አለመርሳቱ ለበለጠ ሥራ ያዘጋጀናል፣ ለውጤታማነት እንድንተጋ ይገፋፋናል።
ተቻችለን ተፋቅረን ይቅር ተባብለን እንድንጓዝ ያደርገናል። ሞትን ሳስብ 3 ነገሮችን አስባለሁ። አንደኛ፣ አላህን የምገናኘው ምን መልካም ሥራ ይዤ ነው። ሁለተኛ፣ ምድርን ከለቀቅኩ በኋላ ሰዎች እኔን ሊያስታውሱበት የሚችሉ ምን ቁም ነገር ሠራሁ። ሶስተኛ፣ ምድር ላይ ሞትን ሳልፈራ እንዴት ደስተኛና ውጤታማ ሆኜ መኖር እችላለሁ። የሞቱት ሰዎች ከኛ ተለይተው ሳይሆን ገለል ብለው ከአንድ ፌርማታ እየጠበቁን ነው። አላህም ሰማዕታትን ሲገልጽ ويستبشرون بالذين لم يلحقوا بهم من خلفهم ألا خوف عليهم ولا هم يحزنون በእነዚያም ከኋላቸው ገና በእነርሱ ባልተከተሉት በእነርሱ ላይ ፍርሃት ባለመኖሩና እነርሱም የማያዝኑ በመሆናቸው ይደሰታሉ ይላል። አንቀጿ በሁለት መልኩ ልትተረጎም ትችላለች። አንድም ሟች ደጋግ አማኞች ወንድሞቹን በመቃብር ውስጥ ስለሚጠብቃቸው ጸጋ በማሰብ ይደሰታል። ወይ ደግሞ ምድር ላይ የቀሩ ወንድሞቹ ከርሱ አንጻር የሚሰሩት መልካም ሥራ ዜና በደረሰው ጊዜ ይደሰትባቸዋል። በነገራችን ላይ ሙታኖች በእኛ መልካም ሁኔታ ላይ መሆን ይደሰታሉ። መቃብር የገባ ሟች የወዳጆቹ ሐዘንና ለቅሶ እንደሚያሳምመው ጭምር ይነገራል። በዚሁ ዙሪያ የኢስላም ሊቃውንት ብዙ ጽፈዋል። በተለይ ኢብኑል ቀይም ሩህ በተሰኘው መጽሐፋቸው አጃኢብ ያወጋሉ። ሞት ማለት መኖሪያ መቀየር ነው። ጊዜያዊውን ቤት በዘላለማዊ መቀየር። ትርጉሙ ይህን ያህል ቀላል ነው። ልንጠላውና ልንፈራው አይገባም። ደግሞም ከዓይናችን ከራቁ ወዳጆች ጋር ያገናኘናል። ለዚህም ነው ሙዓዝ ኢብኑ ጀበል ሞት አፋፍ ላይ ሆነው ነገ ከወዳጆች ጋር እንገናኛለን ከሙሐመድና ባልደረቦቹ ጋር የሚሉት። ሙእሚን ሞቱ ግር ነው። ነፍሱም ስትወጣ ከቅቤ ውስጥ ጸጉርን እንደመምዘዝ ያህል ቀላል ነው። የሞት ስካር የሚጠናው በአመፀኞችና ወንጀለኞች ላይ ነው። ባይሆን መሞት ማለት ምድር ላይ ያለ ዓላማና ያለ ሥራ በመኖር ዕድሜን በከንቱ ማሳለፍ ነው። ሞት ከአላህ ርቆ አንድም ቀን ለሱ ሳይሰግዱ መኖር ነው። ሞትን የሚፈሩትም ያጠፉት ናቸው። ያልሰራ ይፈራል፣ ያጠፋ ይሸሻል። የተሰጠውን የቤት ሥራ ያላጠናቀቀ ይጨነቃል። በሌላ በኩል ደግሞ በሕይወት ላሉት በጎ እንደምናደርግ ሁሉ የሞቱትንም መርሳት የለብንም። ስማቸውን በመልካም ልናወሳ ይገባል። በዱዓ በመጽዋዕትና በሌሎች መልካም ነገሮች እናስታውሳቸው። አላህ ሙታኖቻችንን ይማርልን። ከፊሉ ከሰልማን አልዓውዳ ሐሳብ የተወሰደ ነው። ከወለደችን እናታችን በላይ እንደሚያዝንልን ነግሮናል። ወላ ተይአሱ ላ ተቅነጡ ላ ተሂኑ ላ ተሕዘኑ አብሽሩ ብሏል። እናም እንሰራለን፣ እንተጋለን፣ እንጥራለን፣ እንሞክራለን። በሱ ቃል ኪዳን እናምናለን። በሱ ላይም ተስፋ እናሳድራለን። ያዝንልናል፣ ያልፍልናል፣ ይምረናል ብለን እናስባለን። ስለዚህ የምን ሐዘን የምን ጭንቀት ወዳጆቼ፣ አብሽሩ፣ አትጨነቁ። አብሽሩ ያሉት መልእክተኛው ናቸው። አይዟችሁ የሚሉን ነቢያችን አለይሂ ሰላቱ ወሰላም ናቸው። ዲናችሁ ገር ነው ብለዋል። አምላካችሁ ቸር ነውና ስትለምኑት ባዶ እጃችሁን
አይመልሳችሁም ብለዋል። ከልቡ ላኢላሃ ኢላላህ ያለ በቀጥታ ጀነት ገባ ብለዋል። እናም የቻላችሁትን ያህል አላህን ፍሩ፣ የቻላችሁትን ያህል ጣሩ፣ የገራላችሁን ያህል ሞክሩ። ጥሩ ተናገሩ፣ ጥሩ ስሩ። ከቀንም ከሌሊትም በዒባዳና በዱዓ በርቱ። መካከለኛና ሚዛናዊ ሁኑ። አትስነፉ፣ ድንበር አትለፉ። አብሽሩ፣ ትድናላችሁ። አይዟችሁ፣ ጀነት ትገባላችሁ ኢንሻአላህ። ካሰባችሁበት ትደርሳላችሁ ኢንሻአላህ። አብሽሩ። አላህ በሰማነው የምንጠቀም ያርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.